ሶሻል ሚዲያ ላይ ይሄንን ነገር ለመቶ ሰው ሸር ካደረከው ይሄን ያክል ኸይር ይመጣልሃል፣ አላደረከው ደግሞ መከራ ይመጣብሃል አይነት የሚለቁ ሰዎች አሉ። እንደዚህ ይታያል ነው የሚመጣውን ኸይርና የሚመጣውን መከራ ሶሻል ሚዲያ ላይ ያለ ሰው ሆነ የሚወስነው። ይሄ እንዲህ አይነት ተረት ለዚህ ለኹራፋት ተገዢ መሆኑ ህዝባችን በጣም የሚያሳዝን ነገር ነው። መዲና መስጊድ ኢማም ማነው ጠባቂ ነው አህመድ ከሚባል ሰው ተብሎ የዛሬ 33 ዓመት ጀምሮ ማውቀው የሚሰራጭ ወረቀት አለ። ድሮ እንዲህ እንዳሁኑ ሶሻል ሚዲያም ሳይኖር በፎቶኮፒ ሁሉ ያባዛው ነበር ሰው። ጁሙዓ ምን ኸጥበበት ቦታ ይዘውልን ይመጣሉ። ይሄ ነገር እንዴት ነው? አህመድ የሚባል መዲና መስጊድ ጠባቂም የለም ብለው ዑለማዎች ራሱ ፈትዋ አድርገውበታል በዘመኑ። እዛ የሚባል ሰውም አልነበረም። በመናሚ አይቼ ምናምን ሸሪዓ ከመናም አይወሰድም። ሸሪዓ የሚወሰደው ከቁርአን ከሱና ነው። የሰው ዕጣ ፋንታ ደግሞ የሚወስነው አላህ ረብል ዓለሚን ነው። ማንም ሰው ይሄን ካላደረክ በላይ ይወርድብሃል፣ ይሄን ካደረክ እንዲህ አይነት ታገኛለህ ብሎ ከራሱ ልናገረው የሚችለው ነገር የለም። ጠንቋዮችና አጭበርባሪዎች የሚሰሩት ነገር ነው። ይሄ ለእንዲህ አይነት ነገር ህዝባችን ሰለባ መሆኑ ምን ያህል የላላ ዓቂዳ እንዳለ የሚያሳይ ነገር ነው። ጦርና ነፍዕ በአላህ ሱብሓነሁ ወተዓላ እጅ ነው። አላህ መከራ ሊያመጣ ከፈለገ ያመጣል፣ ረሕመት ሊያዘንብ ከፈለገ እሱ ነው። ማ የፍተሕ ላሁ ሊናሲ ምን ረሕመትን ፈላ ሙምሲከ ለሃ ወማ ዩምሲክ ፈላ ሙርሲለ ለሁ ምን ባዕዲህ። አላህ ለሰዎች የሚከፍተው እዝነት ካለ ማንም አቃቢ የለው። አላህ ለአንተ ሊያደርስ የፈለገውን ሰው የትኛው ኃይል ነው ሊያቅበው የሚችለው? ሊያመጣው የፈለገውን መከራም የሚገፈትር አካል የለም። ወደ እሱ ሸሽተን እሱኑ የላከውን መከራ መክትል ብሎ በመሸሽና በመለመን ካልሆነ በስተቀር። ይሄ ደግሞ የአቂዳ መሰረታዊ ነገር ነው። ላኢላሃ ኢለላህ እኮ አንዱ ተፍሲሩ ይሄ ነው። ነፍዕና ضር በአላህ እጅ እንጂ በማንም የለም። ስለዚህ ጉዳትን ከልክልልን ብለን የምንለምነው ጥቅምን አምጣልን ብለን የምንከጅለው አንድ አላህ ብቻ ነው። ማንም ሰው በዚህ መልኩ ሊያስፈራራን አይገባም። ሐታ ሐዲስ ለምን አይሆንም? ይሄን ሐዲስ ካላሰራጨህ إنما الأعمال بالنيات ترجموس يا بقى هين قال السراجة بلا يورد بحال بله إيه تجيبين نتعلم السراجة ولا الله كمن نقرب باتشو نقروج يهونا تلقوا نقرنا إيه حديث ما السراجة قرآن ما السراجة جن وزي ملكو على الشرع يمتع راسه من قد قالوا زي دهنة نقر معمن بتصم ستاتنا والدين جزاكم الله خير. ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون.